አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ተከታታዮች እህቶች፣ ወንድሞች ሰላም ብያለሁ። ክርስቲያኖች ደግሞ ሰላም ብያለሁ። ሰላማችሁ ይብዛ ነኝ። ኢንሻአላህ ቪዲዮ ትንሽዬ ቪዲዮ ይዤላችሁ ነው የመጣሁት። ታውቃላችሁ ትንሽዬ ምክር ማለት ነው። ኢንሻአላህ እሱ ምንድነው ወላሂ ነው የምላችሁ እዚህ ቤት ትማሩበታላችሁ ብዬ ነው እዚህ ቤት የገባሁኝ። እንግዲህ አንድ አመት ነው እና ጨርሳችሁ አዳምጡኝ ተኔ ትማሩበታላችሁ ማለት ነው። እና አንድ አመት ሙሉ ማለት ነው ሀቂቃ ልብስ ተገዝቶልኝ አያውቅም። ግን ትናንትና ባሳ ተሰክቼ ጅዳ እንትን ነው ያለሁት እና ጅዳ ሱቅ ወስደኝ የመጀመሪያ ነው ጅዳ ሱቅ ሄጄ አላውቅም። በአየሩ መጣ እና ጅዳ ሱቅ ሄጄ ወላሂ ነው የምላችሁ ይሄን ልብስ ታዩታላችሁ። አሁን ዱባይ በጣም ርካሽ ነው። ያሁን ወላሂ 65 ብር ገረመኝ። በነገራችን ላይ ልብስ አመራረጣችን ሴትዮዋ ናት። ልብስ ማለት ዱባይ ያለው ሴትዮዋ ናት የሚገዛኝ ልብስ አመራረጥ ተረፈችው ነው እየቱ 65 ብር አሁን ይሄ ልብስ ማለት ነው ገረመኝ። እንግዲህ ወፈርሽ ልብሶቼ በኢትዮጵያ ይዤ የመጣሁት አጣብቀውኛል። ወፈርሽ እያላችሁ ይሄ ደግሞ ኒቃብ ነው። ኒቃብ በነገራችን ላይ የለበስኩትን ብለብስ ማሻአላ ያምርብኛል። ይሄ ኒቃብ ነው ገዛችን ወላሂ ነው የምላችሁ። በአመቴ ማለት ነው ልብስ ተገዝቶልኝ አያውቅም። በአመቴ አንድ ልብስ ወዲያው የሚመጣው ተገዝቶልኝ አያውቅም። ይሄ ፀጉሬ አያበጥረው እኔ ፀጉሬ ይሄን አያበጥረውም። እኔ የኢትዮጵያ ነው ይዤ የመጣሁ። በነገራችን ላይ የትም ሀገር ሀርኩኝ የኢትዮጵያ ነው ይዤ የምዞረው ማለት ነው። ማበጠሪያ የኢትዮጵያ ነው ይዤ የምዞረው። ይሄ ነው ደግሞ ለፀጉር የምጠቀመው። እስኪ ንገሩ ለፀጉር የሚሻለው ቅባት እንዴት አይነት ነው ቅባቱ? የምጠቀመው ይሄ ነው ማለት ነው። ለፀጉር የምጠቀመው ታውቃላችሁ። ወላሂ ለዚህ ልብስ ማለት ነው ለዚህ ልብስ ወደ 350 ብር መሰል ጨርሳ መጣች። ገንዘብ አይወጣችሁም ነበር እንኳን ያወጣችሁ ምናምን እያልኩኝ ትናንትና ባሳሉ ነገር ገንዘብ ወጣችሁ ማለት ነው። ለዚህ ልብስ 300 ምናምን ብር መሰለኝ የደረሱት። ምን እንዲህ አላውቅም እራሱ ማለት ነው የሚወደው ይሄ እንደዚህ አይነት ክሬም ስለብስ ማለት ነው። እንደዚህ አይነት ክሬም ስለብስ በአየሩ መጣ። እንደዚህ አይነት ክሬም ስለብስ ማለት ነው እንትኔ ላይ አይቆይልኝም። ታውቃላችሁ እንደዚህ ለብሼው ቶሎ ነው ሸረል የሚለው ማለት ነው። ግን ዝም ብዬ ትናንትና እስኪ አንዱ ልሞክረው ብዬ አስገዝኋት ማለት ነው ሴትዮዬን። እንደዚህ አይነት ክሬም እወዳለሁ። እንደዚህ አይነት ሆኖ በየአይነቱ እወዳለሁ። ግን አይቆይልኝም። አንዱ 20 ብር አሉ እናንተ። አንዱ 20 ብር ወላሂ ላዚም ገርሞኝ 15 ብር ነበር እኔ አባሃም ማቀው የ400 ምናምን ብር ነው የሰጠነው። እና ይሄን እስኪ ደግሞ አልወድም በነገራችን እንደዚህ አይነት ክሬም ለመልበስ እንትን ልሞክረው ብዬ ታውቃላችሁ። እንትን ላይ አላቆመም እያለ ነው እንደዛ አድርጋችሁ ስለብሱ እናት ነው አልቆመም እያለ ነው ማንም መሰልኩ። እና ልላችሁ ያሰብኩት ነገር ምን መሰላችሁ ልጆቼ፣ ሀቂቃ ማለት ነው ተኔ ተማሩ። እኔ ቤት ማለት ነው ወላሂ ብዙ ልጆች ታውቃላችሁ እሄዳለሁኝ በቃ አገር ይገባለሁኝ እያልኩ ነበር ብዙ ጊዜ እምረው ታውቃላችሁ ሁላችሁም ማለት ነው። እና ዋናው ነገር ሶብር ነው። ኧረ ሶብር አድርጊ ሲሉኝ፣ አልሐምዱሊላህ ይኸው ሶብር አድርጌ 2 አመት 3 አመት 4 አመት 5 አመት 6 አመት 7 አመት 8 አመት 9 አመት 10 አመት 11 አመት 12 አመት 13 አመት 14 አመት 15 አመት 16 አመት 17 አመት 18 አመት 19 አመት 20 አመት 21 አመት 22 አመት 23 አመት 24 አመት 25 አመት 26 አመት 27 አመት 28 አመት 29 አመት 30 አመት 31 አመት 32 አመት 33 አመት 34 አመት 35 አመት 36 አመት 37 አመት 38 አመት 39 አመት 40 አመት 41 አመት 42 አመት 43 አመት 44 አመት 45 አመት 46 አመት 47 አመት 48 አመት 49 አመት 50 አመት 51 አመት 52 አመት 53 አመት 54 አመት 55 አመት 56 አመት 57 አመት 58 አመት 59 አመት 60 አመት 61 አመት
እንግዲህ አንድ አመት ሆናችሁ በኋላ ማለት ነው። አረቦች ወላሂ ገራም ነው የሚሆኑት ልንገራችሁ። ይህን አድርገው አይቆጣጠሯቸውም። ግን 5 ወር 6 ወር የተሆናችሁ ድረስ ይቆጣጠራቸዋል። በደንብ የሚያደርጉ ማለት ነው። ምን አጠዳች እንደዚህ ጧራውን ምናምን ያህሉና እኔ የምላችሁ ነገር አዲስ ለምመጡም እህቶች የምመክራችሁ ጠንክራችሁ ስሩ። ወላሂ ነው የምላችሁ። እኔ ችግርን መከራን ስለማላቅ በልጅነት የሚያድጉት አልሐምዱሊላህ እንደ የገጠር ልጅ ነኝ። እንድክ እንደ ከተማ ላይ ሆኜ ነው ያደግኩት። አያቴ ጋር ስላደግኩ አያቴ ጋር ያደግኩ እንግዲህ ታውቁታላችሁ። ክብክብ ተብሎ ነው እና አልሐምዱሊላህ ስደት ላይ ስወጣ በልጅነቴ ነው የወጣሁት እና ክፉን ደጉን ያወቅኩት መቼ ላይ ነው? አሁን ላይ ነው ታውቃላችሁ። እና ችግር ሲያጋጥማችሁ ነው ክፉን ደጉን የምታጋጥሙት። ደግሞ አላማ ሲኖራችሁ ነው ጠንክራችሁ የምትሰሩት። በፊት እኔ ምንም አይመስለኝም። እንደዚህ ቤል ስራ እንደዚህ ገንዘብ ላይ ያዝ ምናምን ጣጣ ይሰጠኝ ታውቃላችሁ። ለገንዘብ ቦታ የለኝም ምናምን። ግን የሆነ አላማ ሲኖራችሁ ሁሉን ነገር ትተውታላችሁ ታውቃላችሁ። ሁሉን ነገር ትረሱታላችሁ። እና የምላችሁ ነገር ጠንክራችሁ ስሩ። የማያርፍ ነገር የለም። ሀቂቃ ተታገሱት፣ ሁሉም ነገር ያርፋል። እና የምላችሁ ነገር ጠንክራችሁ ስሩ ነው የምለው። ምን ማረቦች መናጤ ይሁን ጠንክራችሁ ስሩ። ዋናው ነገር ማለት ምግብ ይኖር። ወላሂ ጭቅጭቅ በእርግጥ ጭቅጭቅ ያስጠላል። የዚህ ቤት ወላሂ ሴትዮዋ ጋር በጭቅጭቅ ነበር የምንታለው። በቃ ሀገሬ እሄዳለሁ ያልኩት ደግሞ በጣም ተጨቃጫቂ ነበረች በየሄድኩበት። እና ደግሞ የሆነች የምመክራት ልጅ ነበረች የእሷ ልጅ እና በጣም ትመክራታለች። ወላሂ ሀባህ ነው ያለችው። አሁን ስራ እዛ ስራ አላት እንትን በጣም ይሁን ሰራተኛዋ ስመጣ ለሰራተኛዋ ልብስ ገዝታለች። እኔ ስመጣ ግን አትግዙላት እያለ ልብስ ትከረክራለች። ሪፎርም ትልበስ። በህይወቴ የምጠራው ምንድን መሰለህ? ምን መሰላችሁ? ሪፎርም መልበስ ማለት ነው። በህይወቴ አልወድም ወላሂ ነው የምላችሁ። ለምን እንደው አላውቅም። ከዛ ሪፎርም ትልበስ፣ ሪፎርም ግዙላት፣ ሪፎርም ይገዛል ተባልኩ። ቢሞት እንትን ልብስ አይገዛልሽም ብሎ ድምድም ሆነበት ታውቃላችሁ። አይገዛልሽም ሪፎርም ታለብሽ አሉኝ። እምቢ አልኩኝ። ትናንትና በሀሳር በመከራ ሂጄ አልሐምዱሊላህ ልክ የሚሆን ልክ የማያልፍ አላውቅም። እንግዲህ እንደዚህ አይነቱን አስገዝቼ መጥቻለሁ። አይታችሁታል። ምክንያቱም እኔ ታውቃላችሁ እዛ ሀገር ስመጣ በጣም ወፍር ያለው በፊት የምታውቁን ታገኛላችሁ። ቪዲዮንም ሄዳችሁ ተታችሁት ማለት ነው። እና ምን ለማለት ፈልጌ ነው? ጠንክራችሁ ስሩ። የማያልፍ ነገር የለም። እውነቴን ነው የምላችሁ። ሀቂቃ እኔ ብዙ ነገር አሳልፌያለሁ። ተኔ ተማሩ። መከራን ችግርን ስደት አይቻላል ነበር፣ ግን 2015 ላይ በጣም አይቻለሁ። ሀቂቃ ማለት ዱባይ ላይ ብዙ ተሰቃይቻለሁ። ታውቃላችሁ ብዙ እህቶች እንግዲህ ታውቁኛላችሁ። በየግሩፑም ታውቃላችሁ። ዩቱብ ታልከፍት በፊት ግሩፕ ላይ ታውቁኛላችሁ። አሁንም ዩቱብ ላይ ታውቁኛላችሁ። ብዙ እህቶች በሀያት ኩታበር ማለት ነው። እና ተኔ ተማሩ ነው የምለው ሀቂቃ ማለት ነው። ልብስ ደግሞ አትግዙ። ወላሂ እኔ አሁን ይሄንን በገዛ 400 ብር በሉት እንግዲህ የፈጀው አሁን ይሄ 400 ብር ኢትዮጵያ በከል ብዙ ነገር ትሰራለች ማለት ነው። እና ብር ስደት አይሆናችሁ አታጥፉ። ለምናምን ማለት ነው። በዚህ ፊት እኔ አልገዛልሽም ሲሉ እኔ ልብስ መግዛት አልችልም። አጫጭር ልብሶች ገዛሁኝ። አጫጭር ልብሶች እንደዚች አይነት ማለት ነው። እኔ አጫጭር ልብስ መሆኑን አላወቅኩም። ስመጣ አጫጭር የመኝታ ልብስ ነው አሉኝ። እኔ ደግሞ ማለት ነው ወላሂ ነው የምላችሁ ልብስ አመላለጥ አልችልም። አያችሁት? እኔ ልብስ አመላለጥ አልችልም፣ ግን ማሻአላህ ሴትዮዋ ልብስ አመላለጥ ትችላለች። እና ወይም ሁኜ ሴትዮዋ ነበር ልብስ የምመርጠኝ። ሀያት ይሄ አይደለም ይሄ ነው እንደዚህ ነው ተኛ ተስታ የምላችሁ ነገር ጠንክራችሁ ስሩ። የማያልፍ ነገር የለም። ሁሉም ነገር ያልፋል። እምላችሁ ደህና ሁኑልኝ። እስኪ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ይሄንን ዩቲዩብ የከፈትኩት ለከሄደ ነገር ነው፣ ከሄደ ነገር ልሰራበት ነው እንጂ ኢትዮጵያ ላይ መጥቼ ዝም ብዬ ቁጭ ብዬ ጊዜ ላሳልፍ አይደለም። ለከሄደ ነገር ስተፈለኩ ድረስ እናንተ ደግሞ ሸር ላይክ እያደረጋችሁ አበረታቱ። ሰብስክራይብ እያደረጋችሁ ኮሜንት እያስቀመጣችሁ አበረታቱኝ ማለት ነው። ኢንሻአላህ